ሰላም የዚህ ቪዲዮ ተከታታዮች፣ በባለፈው ቪዲዮአችን እንዴት ነው ሲስተም ላይ ፓስወርዳችንን ፎርጌት አድርገን ልናገኝ የምንችል የሚለውን ነገር አይተን ነበረ። ከቪዲዮ ትልቅ ነገር እንደተማራችሁ ተስፋ አደርጋለሁ። ቻናሉን ሰብስክራይብ ማድረግ፣ ከተመቻችሁ ደግሞ ላይክ ማድረግ፣ እንዲሁም ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ መጻፍ አይረሳ። በዛሬው ቪዲዮአችን ደግሞ አድሚኖች እንዴት ነው ሲስተም ላይ ፓስወርዳችን ሪሴት ሊያደርጉልን የሚችሉት የሚለውን ነገር እና ሎጊን ሴቲንጉን እንዴት ነው ማስተካከል ያለባቸው የሚለውን ነገር እናያለን። አድሚኖች ወደ ሲስተማችሁ መግባታችሁን ካረጋግጣችሁ ወይም በቀኝ በኩል አድሚኒስትሬሽን የምትለውን ክሊክ እናደርጋለን። አድሚኒስትሬሽን የምትለውን ክሊክ ካደረግን በኋላ በግራ ሳይድ ላይ ዩዘር ማኔጅመንት የምትላለች። ዩዘር ማኔጅመንት የሚለውን ክሊክ ስናደርግ ማኔጅ ዩዘር የሚል ይመጣልናል። እሱን ክሊክ እናደርጋለን። እዚህ ውስጥ ስንገባ እያንዳንዱ በትምህርት ቤታችን ወይም በተቋማችን ውስጥ ያሉ ተማሪ፣ ሌሎች አስተዳደር ሰራተኞች እንዲሁም ደግሞ ወላጆችን ጨምሮ የሁሉንም ዳታ ነው የሚያመጣልን። ስለዚህ የምንፈልገው ዩዘር ላይ ሄደን ከጎን 3 ነጠብጣብ እንነካና ሪሴት ፓስወርድ የምትለውን እናካለን። ይሄ ኢንዲቪዥዋል የሆነ ሪሴት የምናደርግበት መንገድ ነው፣ ወይም የተወሰኑ ሰዎችን ብቻ መርጠን ሪሴት የምናደርግበት ማለት ነው። ነገር ግን ዘሆል ወይም ደግሞ ሁሉም እዚህ ተቋም ውስጥ ያለ ዩዘር ፓስወርዱ ሪሴት መደረግ አለበት ከተባለ ደግሞ ላይ 3 ነጠብጣብ ነክተን በልክ ሪሴት ፓስወርድ የምትላለች። ይሄንን በልክ ሪሴት ፓስወርድ ነካችሁ ማለት እዚህ ጋር ያሉት ለምሳሌ በዚህ ተቋም ስር 6000 ምናምን ዩዘሮች አሉ ይላል። የእነሱን ሁሉ ፓስወርድ ነው ሪሴት አድርገው እንደ አዲስ ይልክላቸዋል ማለት ነው። ስለዚህ ሁለት አይነት ሪሴት ማድረግ ትችላላችሁ በሁለት አይነት መንገድ። አንደኛው ኦል፣ ሌላኛው ደግሞ ኢንዲቪዥዋል። ከጎን 3 ነጠብጣቡን እያንዳንዱን ዩዘር፣ እዚህ ጋር ደግሞ የሁሉንም ማድረግ ትችላላችሁ። ከዛ ሎጊን ሴቲንጋችሁ ጋር ለማስተካከል ደግሞ እዛው ከጎን ላይ ሴቲንግ የምትለውን እንነካለን። ከዩዘር ማኔጅመንት ስር ሴቲንግ የምትላለች፣ ሴቲንግ የምትለውን እንነካለን። ሴቲንግ የሚለውን ስትነኩ ሎጊን ሴቲንግ የሚል ይመጣላቸዋል። ይህ ሎጊን ሴቲንግ ዩዘሮች በሚገቡበት ሰዓት እንዲመቻቸው ወይም በኢሜይል ወይም በስልክ ቁጥር እንዲገቡ የሚያደርግልን ነው። ነገር ግን እዚህ ጋር ኢሜይል እና ፎን ነምበር የሚሉት ኦን መሆናቸውን ማረጋገጥ ይኖርባቸዋል። ምክንያቱም እነዚህ ኦን ሆኑ ማለት ቢፈልጉ ሲስተም ላይ ባለው ኢሜይላቸው፣ ቢፈልጉ ደግሞ ሲስተም ላይ በሰጡት ስልክ ቁጥር መግባት ይችላሉ ማለት ነው። ስለዚህ ኢሜይል የሚለው ፎን የሚለው ኦን መሆኑን ማረጋገጥ ይኖርባቸዋል ማለት ነው። ከዛ ኢሜይል ከሚለው ስር ኦን ካረጋችሁበት ስር 2 ቼክ ቦክሶች አሉ፣ ኦቲፒ እና ፓስወርድ የሚል። ኦቲፒ የሚለው ባይበራ የተሻለ ነው፣ ግን ፓስወርድ የሚለው ቼክ መደረግ መቻል አለበት ማለት ነው። ከጨረሳችሁ በኋላ ከላይ ሴቭ የምትለውን መንካት አትርሱ። ሴቭ ታረጉታላችሁ ማለት ነው። ሴቭ ካረጋችሁ በኋላ ደግሞ እዛው ላይ ሴቲንግ ከሚለው ጎን ሎጊን ቲም የምትላለች። ከሎጊን ከምትለው ቦክስ ባክግራውንድ ላይ አሉ ፎቶዎች አሉ። የእነሱ ፎቶ መቀየሪያ ነው ማለት ነው። ስለዚህ እነዚህን ፎቶዎች ለመቀየር ወደታች ተወርዱና አፕሎድ ኢሜጅ የሚል አለ። አፕሎድ ኢሜጅ የሚለውን ስትነኩት ብሮዘር ይከፍትላችኋል ፎቶ የፈለጋችሁትን ሰሌክት እንድታደርጉ። ስለዚህ ገብታችሁ የፈለጋችሁትን ፎቶ ሰሌክት ካረጋችሁ በኋላ አፕላይ ትሉታላችሁ። እዚሁ ላይ ግን ሎጊን ታይትል ብታስቀምጡ የተሻለ ነው ለትምህርት ቤታችሁ። ዌልካም ሊሆን ይችላል። እዚች ጋር አስቀምጣችሁ ማለት እንደምታዩት እዛ ከላይ ያመጣልኝ ይሄው መጽሐፍ ቁጥር እዚህ ጋር ያመጣልኛል። ስለዚህ የትምህርት ቤታችሁ ተጠቃሚዎች እዚህ ሲስተም ላይ ሲገቡ ሎጊን ሊያደርጉ ሲሉ መጀመሪያ ላይ የሚመጣላቸው እንደ ዌልካም ቴክስት ሊሆን ይችላል። ሌሎችንም ማስቀመጥ ትችላላችሁ። ስለተከታተላችሁኝ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ፣ ከተመቻችሁ ደግሞ ላይክ ማድረግ፣ እንዲሁም ሌላ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ መጻፍ አይረሳ።